ብልህ ናት። ኧረ እሷ ሴጣን ናት። ቁጭ ብላ እያየች እኮ ነው የሚሆነው። ቲክቶኳን ከፍታ ቁጭ ብላ ሁሉን ነገር እያየች ነው የሚሆነው። አሁን እያየችን ነው። ኦፍኮርስ እንደዛ ነው የሚሆነው። እያየሽኝ ከሆነ እንደ በቁልብ ይዤሻለሁ። የሰውዳውንም ቢሆን ላኪው። በእናትሽ ዝም አትበይ አንቺ። ክርስቶስን እያየሽኝ ከሆነ እንደ ባርባራቱ በምታምኝ ይዤሻለሁ። ላኪው የሰውዳውን ብቻ አንቺ እየሰማሽ ከሆነ ከዛ በኋላ እኔ የእኔን ገንዘብ ከሆነ ቢዩ አልፈልገውም። የሰውዳውን ብቻ ላኪ። ታውቂያለሽ ከማን እንዳስበደርሽ። ከዛ ውጭ አታናግርኝ። አላናግርሽም። መቃብሬ ላይ አትቆሚ። መቃብርሽ ላይ አልቆምም። እሺ ያው የብርቂንም መልሽላ በቁልቢው። ልጅቷ ድሮውንም ትክክል አይደለም እያለች ነው። ብርቂማ ነገረት እየሰማኝ ከሆነ ክርስቶስን አጽያት ይሆንብሻል። በተለይ የብርቂ ብር ደም ነው የሚሆንብሽ። የብርቂ ብር ደም ነው የሚሆንብሽ። ክርስቶስን ኃጢአት ነው። አረ ብሩን መልሺ ማሂ፣ በገብርኤል መልሺ፣ ክርስቶስን መልሺ። ከዛ በኋላ እኔ ብሎክ ራሱ አረግሻለሁ። ብሩን አስገቢና ከዛን እኔ መቃብሬ ላይ አትቁሚ። መቃብርሽ ላይ አልቆምም። ማየትም አልፈልግም። አንቺን ገደል ግቢ። ነዳታያትሞች እያየች ይሆናል እኮ በፌክ ዱቅ ብላ ከባሏ ጋራ እያየች ነው የሚሆነው። አንተ ደግሞ ባሏ ባልበላይ ብላክና አንተ ራሱ በጣም መጥፎ ሰው ነህ። ክርስቶስ ወንድ ልጅ አይደለክ እንዴ? ምነው ሰርተህ ሚስትህን እና ልጆችን አታስተዳድርም? እንዴት ሴትዮዋን ድርሰት እየጻፍክ ትሰጣታለህ? ይህን ሁሉ ህዝብ እንድትዘርፍ እናት አባት የለህም አንተ? የኢትዮጵያ ህዝብ ያስተማረው እኮ ጥሩ ፊልም እንዲሰራ ነው እንጂ በሌብነት በክፋት። አሁን እኮ ፊልም ስራ የተባልከው ቴሌቪዥን ውስጥ ነው እንጂ የውሽዬ አይምሮ ላይ ነው እንዴ? ቴሌቪዥን ውስጥ የሚታይ አልሰራም። አንተ በራ እግዚአብሔር የለም ክርስቶስ ነው። ግፍ ነው። አባቴ ሙት ግፍ ይሆንብካል። እንደው እያየሽኝ ከሆነ እንደው በልጆች ይዤሻለሁ። እንደው የሰውዳውን ክፈይ እሺ። እየሰማሽ ከሆነ ተያቡ። እኔ ምን ጨነቀኝ? ለአንቺው ነው ግፉ፣ ለአንቺ ነው። እግዚአብሔር የስራሽን ይስጥሽ። መድኃኒዓለም አላ ላይ ወፋሽ ወለድ ወላ እሺ። ለመታገድ እኔ ነፍሴን ተዉት እንጂ ይፈልጋሉ ያሻችሁን ብታደረጉት እኔ የሚያገባ ነፍሴን ብቻ እኔ ከዜሮ መጀመር እችላለሁ። ፍሮም ዘ ግራውንድ ችግር የለም። ነፍሴን ብቻ ጤናዬን ብቻ ማጣት አልፈልግም በዚህ ሁሉ ነገር እንጂ ችግር የፈልጋችሁትን ማድረግ ትችላላችሁ። አሁን በአውደ ዓመት ምድር ለሰው አውደ ዓመት ነው፣ ለእኛ ለቅሶ ቤት ነው። ትናንትና መስቀል እንደሆነ ሁላ ቀኑን አላውቅም ነበር። እሺ ስተኛ ነው አልኩት። እኔ የዛሬ ዓመት ጥበብ የለብሽ መስቀል ሄጂ ስል ነበር። አሁን ይሄው ምላሴን ቀይረሽው ለበጎ ነው። እግዚአብሔር ይስራሽ። አብረን የበላ ነው ያ ፓስታ ይፍረድብሽ። ሌላ ምንም ነው።
ይህ ወይ ጉድ! አይ ሚኪዬ ምግብ ብላ ሚኪዬ፣ ምግብ የለም አጠገብክ። ወፈርሽ። ገና ነው ተይዞ እንትን ምንድነው ፋፋ የት ነው የምትኖሪው? ዱባይ? እና ኧረ ምንም እንገናኛለን፣ እመጣለሁ። በቃ ይህን የመጨረሻ ተጫውተን እኔ እንውጣ፣ መነገናኛ እንጫወታለን። እሺ ሆዴሽ አፕል ብላ እስቲ ሆድ ሰው ሲጠይቀኝ ደግሞ ደስ የሚለው ባዶ እጃቸውን አይመጡም። ሆድ እንደለቀቀብኝ ሰሙ መሰለኝ። አፕሉንም ምኑንም ይዘው ይመጣሉ፣ ይበላለሁ። ወይ ማለት አሁን ትናንትና ልጠይቀኝ የመጣች ልጅ ናት፣ ጓደኛዬ ናት። ናት ይዛ እሷ ነች ያመጣችው ወይስ ሰንዴ ነው ያመጣልኝ? ሰንዴ ነው ሰንዴ ነው ያመጣልኝ። እሷ ኬክ ነው ያመጣችው። ኬኩን በለው ማታ፣ አሁንም ፍሪጅ ውስጥ አለው። እግዚአብሔር ይርዳሽ ፋሲካ፣ ያይዞሽ። እሺ እኔ ውድ እንገናኛለን። አብሽር። እሺ ሆዴ ፈታ በል። እሺ ጉድ ሚኪዬ፣ አይዞ ጋይስ። ኮፒ ሊንክ አድርጉት እስኪ እንትን ይሄ ቲክቶክ ሚኪ የነገው የቴሌ ፕሮግራም በከፍተኛ ወንጀል የሚያስጠይቅ ብዙ ነገር ሊሆን ይችላል። በትችል ተገኝታ አስተባብል። እኔ ምንም የሚያስጠይቀኝ ነገር የለም። ግን ይሄ የቴዲ ቤት ኦልሬዲ ህዝብ ነው ጥያቄውን ያቀረበው። ህዝብ ደግሞ እዚህ ያደረሰንም ህዝብ ነው ለመጠየቅ ዝግጁ። እዚህ በመሀሌት ጉዳይ የትም ቦታ አትጥሩኝ፣ የትም ቦታ እንትና አልኩኝ እንጂ የቴዲ ጉዳይ ኦልሬዲ በእርዳታ ጉዳይ ነው የተነሳው። በእርዳታ ጉዳይ ሄደን ጥያቄያችንን እንመልሳለን፣ የሚያስፈልገውን ነገር ሁሉ። በእርዳታ ጉዳይ እኔ ችግር የለብኝም። እስካሁንም ድረስ እዚህ የደረስኩት እኮ እንከን አተውብኝ ነው እንጂ እኔን ለመጣል ብዙ ጊዜ ነው እንትን ያሉት የለፉት። በእርዳታ ጉዳይ እንከን ቢያገኙ ኖሮ እስካሁንም አልተርፍም ነበር። ቀን ተሌሊት እንከን ሲፈልጉ አሁን ይሄኛው እንከን ተገኘ። በዚህ እንከን ላይ እንደምታዩት ነው እንግዲህ በየቤቱ ጥረቱ ማለት ነው፣ ሩጫው ያለው ማለት ነው። ስለዚህ ምንም የቴዲ ቤት ሁሉም ህዝብ ነው ጥያቄውን ያለው። በዛ በጥያቄ መሰረት መመለስ ያለብኝን ከነ መረጃ ከነ ማስረጃ ሁሉን ነገር ማቅረብ ይቻላል። ምንም ቀላል ነገር ነው። ምንም የሚያሳስብ ነገር የለም። ችግር የለውም። ቴዲ ቤት ቢሆን እናንተን የምጠሩኝ እዚህ የምጠይቁኝ እናንተ ናችሁ። የትም ቢሆን ህዝብ ነው እዚህ ያደረሰ ህዝብ ነው። ህዝብ ደግሞ ፍርዱን ይፈርዳል። የደቡብ ፍርድ አትፍረዱ። ሁሉን ነገር አስባችሁ አስተውላችሁ ግራ ቀኝ የተመልከቱ። የሆነ በማይረባ ጥላቻ ብቻ አይምሯችሁን አትድፈኑት ነው ዋናው ሀሳቡ እንጂ የህዝብ ጥያቄ ግዴታ የትም ሄጄ የመመለስ ግዴታ አለብኝ። ህዝብ እስከጠየቀ ድረስ ማለት ነው ግዴታዬ ነው። ፓወሩ ህዝብ ነው። ሰንበሌ ተነስቶ እንደ ራሱ በግል የጠራው ነገር የለም። እንደ ህዝብ ነው ጥያቄው። ህዝቡ ደግሞ ይመልሳል። የሚፈልገው ጥያቄ አለ፣ ያን መመለስ ግዴታ ነው። የደቡብ ፍርድ አታርጉት። ከሁለት አንግል በዚህም በዚህ ማገናዝባችሁ ፍርዱን ስጡ ነው።
አነጋገሬ እንግዲህ ከባለፈው ተምሬያለሁ። አነጋገር ባለመቻል ብዙ ነገር የተበላሸበት ነገር አለ። አሁን ግን በትክክል አንዳንድ ነገሮች ሲሆኑ እኮ ትለምዳቸዋል። እየለመዳችሁ ብትሄዱ። ስለዚህ እኔ ለምጄዋለሁ። አሁን ይህንን መንፈስ ለምጄዋለሁ። አሁን ካለህበት ነገር አንጻር አትሄድ። አይ እንደዛ የሚባል ነገር የለም። ምንም ችግር የለውም። ሄሊ ከኔ በላይ እናውቅልሃለን ባዮች ናቸው። አሁንም ነገሩ እንዲድበሰበስ እዚህ ሁሉ ነገር ውስጥ እንትን ከተታች ለራሴ መቆም አያቅተኝም። ምክንያቱም ሀቅ አለኝ። ጽድት ያለ ሀቅ እያለኝ ሀቄን ንግግር ባለመቻል ያበላሸው ሀቅ አለ። በሀቁ መሰረት ሁሉም ይሄዳል። መበላሸት ያለበትም ተበላሽቶ ማለት ነው። ወደ ኢትዮጵያ እንዳትሄድ። ወደ ኢትዮጵያ ሄዳለሁ። ሁሉ ነገር ያለው ኢትዮጵያ ነው። ኢትዮጵያ ሄዳለሁ። እዚህ ያለኝ ጊዜ ስጨርስ ሄዳለሁ ወደ ኢትዮጵያ። ኢትዮጵያ ነው ሁሉ ነገር ያለው። በህጋዊ መንገድ ሄጄ ከሁሉም ጋር መካሰስ ካለብኝም እካሰሳለሁ። ወደ ኢትዮጵያ እዚህም ሆንኩኝ እዛም የትም የሚቀርልኝ ነገር እኮ የለም። እሄዳለሁ። እዚህ ማን አለብኝ ነው እዚህ የምቀመጠው? ቢያንስ ብታሰርም እዛ ቤተሰቤ እንጀራ ምንም ቢያቀብለኝ ይሻለኛል። እዚህ እንትን ብላችሁ ትገሉኝ እኮ በስትረስ